ሰላም ጤና ይስጥልኝ። እንግዲህ ተመልካቾቼ እንደምትመለከቱት ሞኬ ፊኒሺንግ እባላለሁ። ያው እንግዲህ በፊኒሺንግ ስራዬ ነው የምታወቀው። ጽድት ያለ ሴራሚክ ሰራተኛ ነኝ። እንግዲህ ዛሬ የሆነች ፊኒሺንግ ሰርቼ ለማስረከብ ባለቤቱም ካጠገቤ ነው ያለው። እንግዲህ ያው ውጤታችንን የምናየው ከባለቤት ነው። እንኳን ደህና መጣ። ሰላም ነው። እንዴት አየው ስራዬን? እስኪ አሁን ለተመልካቾቼ ለወደፊት ለሚያሰሩኝ ምን ትመክርልኛለህ? ሞኪ ስራዎች በጣም የሚገርሙ ናቸው። እንደ ልጅነት በቃ አሰራም ብዬ ገምቼ ነበረ። ግን ባይዘው ይቅርታ አላቋርጥህና ብዙ ሰዎች በቃ ልጅነህና ልጅነት ስለሆነ አይችልም ብሎ በዚህ ተጠራጥረው ብዙ ስራዎች ያመልጠውኛልና ይሄንን አንድ እንድታስረዳልኝ። እኔ መጀመሪያ ስልክን ሰጥተውኝ ስደውልልህ እና ስትመጣና ሳይ በቃ እየቀለሉብኝ ምናምን መስሎኝ ነበር ማለት ነው። እና አሁን በስራዎች በጣም እየተደነቁኝ ነው። ልክ ነህ። አመሰግናለሁ በጣም። ያው ሌሎችም ስራዎች ስላሉ እነሱ ጋር ኮንታክት አደርጋለሁ። እኔም ደግሞ ሌላ ሳይት ስላለ ባይዘው እንደምታየው ነው ስራው። በጣም የሚገርም አብዛኛው በኬሚካል ይለቃል ብለው ለማሳመን ይሞክራሉ። እኔ በዚህ አልደራደርም። ከምሬ ነው የምልህ ስሬስሊ ማለት ነው። እና እንዲህ ጽድት አድርጌ ነው በቃ ወልውሎ መግባት ብቻ ነው፣ ስራ መስራት ነው። በቃ ይሄን ይመስላል። ይኸውልህ እንደምታየው ነው በቃ ባይዘው ሙሉ ፊኒሺንጉ አልቋል በቃ አሁንና እንደምታየው ነው በቃ። አመሰግናለሁ በጣም በእውነት ስለ እንትን ሁሉ በጣም አመሰግናለሁ። ይሄን ይመስላል ይኸውልህ ፊኒሺንግ። እና አሁን ለሚያሰሩኝ ሰዎች የሆነ ነገር በልልኝ እስኪ። እሺ አትናቁት። ቀጫጫ ስለሆነ ብቻ አይደለም፣ ልጅም ስለሆነ አይደለም፣ ዋናው ወርኪንግ ነው በልልኝ። ሰው ያው በህፃንነቱ ብዙዎቻችን እንደ ህፃን ምናምን የሚባል ነው።